ሊቀመኳስ የተባልከውን ያክል በዚህ በድርጅት ውስጥ የድርጅቱ የዲሲፕሊን ቅጣትም የደረሰብህ ይመስለኛል። አዲስ አበባ ከገባህ በኋላ አንድ ሰሞን ልም ብለህ ጠፋ እያሱ የደረሰ ስንል የነገረን ሰው የለም፣ ግን በኋላ ላይ ትግራይ ሄደሃል የሚል ነገር ሰማን። ስለዛ እንድትነግረኝ ይፈልጋለሁ። ከዛ ጋር በተያያዘ ተስፋዬ ተስፋ አጽለለ ስለሚለው ዘፈንህም አብረህ ነገረኝ። ስለ ወዳጅነት፣ ጓደኝነት ከፍተኛ ግምት ቫልዩ ያለ ይመስለኛል። ስለ ጓደኞችህ፣ ስለ ተስፋዬ፣ ስለ አላሚንና ሌሎችም ልታነሳቸው ስለምትፈልጋቸውም ሰዎች አብረህ ነገረኝ። ግን የመስከበት ግድብ ስራ ላይ ተሳትፈህ ነበረና በጣም ግድብ ሰርቻለሁኝ። በስሜ ደግሞ በጣም ከሁሉም ታጋይ እኮ ልዩ የሚያደርገኝ ነገር ሳስበው እና በጣም ደስ የሚለኝ አሁን እኮ ግድብ እያሱ ነው የሚባለው። በእውነት እግዚአብሔር መስከበት የቱ ጋር ነው ያለው? ወደ ከሽሬ ወደ ሸራሮ በምትሄጅበት ጊዜ ወደ 16-17 ኪሎ ሜትር ርቀት ላይ ነው ያለው። እሺ። እና ያ በታሪክ አጋጣሚ የመጣ ነገር ነው። እኔ ሜጋ ኪነ ጥበባት ማዕከል ነበር በሙዚቃ መምሪያ ኃላፊነት ሰራ የነበረው። ትምህርትም ጀምሬያለሁ፣ የማስተርስ ትምህርቱን ጀምሬያለሁ። አንድ ቀን ግምገማ ተባለ። ግምገማው ላይ ገባሁኝ። 11 አይነት ጥፋቶች 11 አይነት ጥፋቶች ቀረቡ። ይሄ የሚል ማለት ነው። እኔ ደግሞ የምመራው ቡድኑም ጠቅላላ እዛው አለ ስብሰባው ላይ ማለት ነው። ጠቅላላ ስብሰባውን ግን ሊድ የሚያደርጉት ግን ከ4 ኪሎ የመጡ ግለሰቦች ናቸው። እዛው ደግሞ በሜጋ ኔት ኮርፖሬሽን ስር በልቅና ደረጃ ተቀምጠው የነበሩ ሰዎች ናቸው የሚመሩት። ግምገማው ረጅም ጊዜ አልፈጀም፣ በጣም አጭር ነበረ። ምክንያቱም ከቀረቡት 11 ነጥቦች አንደኛው ብቻ ነው የሀቅ ፍንጭ ያለው። ሌሎቹ በሙሉ ግን ለምሳሌ ይሄ 102.1 ሳይሆን 97.1 ነው አይነት ክስ ነው የመጣው ማለት ነው። ከሁለቱ አንዳንድ ልንገርሽና ለምሳሌ ከሀቅ ጋር ተጠጋ የተባለው ነገር ምንድን ነው? እኔ በዛን ጊዜ አባቴ እዚህ ታሞ ነበር እና ጥቁር አንበሳ መመላለስ ነበረብኝ። በሌላ ጊዜ ደግሞ የቲዲኤ ስራ ነበረ፣ ወደዛ መመላለስ ነበረብኝ። በሶስተኛ ደረጃ እንደነገርኩሽ ትምህርት ጀምሬያለሁ፣ ከባድ ነው፣ መመላለስ ነበረብኝ። በአራተኛ ደረጃ ስራዬ ደግሞ መግባት አለብኝና ሜጋ በዛን ሰዓት አንዲት ያረጀች ላንድ ክሩዘር ብቻ ነበር የነበረችው እና መኪና ጠየቅኩኝ። መኪና ግን ላገኝ አልቻልኩም። ስለዚህ ጎረቤቴ ከነበሩ ግለሰብ ጋር ተበደርኩኝ። አማከርኳቸው፣ መኪና ሰጡኝ። ለካ መኪናው ለሱ በጉቦ ተሰጥቷል አይነት ነገር ተብሎ ነው የታሰበው። ግን ግምገማ ኦልሬዲ ሲመጣ አባቴ አርፈው መኪናውን ለባለቤቱ አስረክቤያለሁ፣ ታንኪዩ ብዬ ማለት ነው። ስለዚህ ከነጋዴዎች ጋር በጣም ጥብቅ የሆነ ሽርክና አለው። ንግድ ሁሉ ከነሱ ጋር ሊጀምር እየታሰበ ነው ወዘተ ወዘተ የሚል ያን አሁን ትክክል ሆኗል ነገርየው። ነጋዴ ሆናል ከወጣሁ በኋላ ትክክል ሆነ እንጂ ያኔ ግን ያላሰብኩት አይነት ነገር ገጠመኝ ማለት ነው። ለማንኛውም የማምንበትን ነገር ነገርኳቸው፣ የማላምንበትን ነገር ደረደርኩኝ። ስብሰባው በዛ አለቀ። ከ2 ሳምንት በኋላ ተጠራውና ትግራይ ትሄዳለህ ተባልኩኝ። ምን ለማድረግ ነው የምሄደው ስለው ያው ለቅጣት ነው አሉ። ቅጣት ደግሞ በዲሞክራሲያዊ ጥርናፌ ዲሞክራቲክ ሴንትራሊዝም መከራከር የምትችለው ጥፋቴ አይደለም ማለት የምትችለው ለጥፋቱ የተመደበውን ቅጣት ጨርሰህ ከተመለስኩ በኋላ ነው። ምን ዋጋ አለው ታዲያ? አሰራሩ እንደዛ ነው። እሺ፣ ዴሞክራቲክ ሴንትራሊዝም እንደዛ ነው። ሄድኩኝ። ግድብ ነው የምትሰራው ተባለ። በወር 222 ብር ነው የሚሰጥህ ተባለ። እሺ ብዬ ባለቤትንና ልጅህን እዚህ ትሄድ? ባለቤቴና ልጆቼን እዚህ ትቼ እናቴ ያደራ ብያት እዚህ መጣ ማለት ነው። ደሞዜን ለምን የለ ሄድኩኝና ያው ደግነቱ የዘፋኝ ነገር አርሶ አደሩ የሚያውቅ ነበረ። አርሶ አደሩ ኢያሱ በርሄ ተቀጥቶ አይደለም መጥቶ ያለው፣ ስራ ሊሰራ ነው አይደለም። እኛ ስራ እንሰራም ያለ ነው። ስለዚህ ውስጥ ሆነ የሚሰራና የማይሰራውን ነገር አይነት ነገር ጅስን እሱን የመሰለ ትልቅ ካድሬ እንዴት እዚህ ይቀጣል አይነት ነገር ነው። 400 ነበር የሚውለው በቀን ግድብ። ማዕት ማሽነሪ ደግሞ አለው ግድቡ። መስከበት ትልቅ ግምት ተሰጥቶት የነበረ ነው። ወደ 2000 ሰው መምጣት ጀመረ በቀን። ስለዚህ ለእኔ ፖዘቲቭ የሆነ ነገር መጣልኝ ማለት ነው። ከዛ ግን ከቅጣት ወደ ቅጣት ማዕት አይነት ስራ ነው የሰራሁት። አንዴ ፊልድ ካናል ስራ አለሁ፣ አንዴ ማስተማር ነው፣ አንዴ ወባ ማጥፋት ነው፣ አንዴ ምልክት ነገር ነው። 6 ወር ነበረ። 7 ወር አድርጌ ግድቡ ዘፈንንም እየዘፈንክ በዛው ታዲያ ዘፈኑንም ያው ስነ ቃሉንም እየሰበሰብኩኝ ደርሼ መጣሁኝ ማለት ነው። ከመጣሁ በኋላ እንደገና ዲስከሽን ተካሄደ ማለት ጥፋቴ እንዳልነበረ። ዘፈኑ ተስፋዬ ተስፋ አጽለለ የሚለው በዛን ሰዓት ነው። በዛን ሰዓት የወጣ 88 ጋር የወጣ ነው። ተስፋዬ ኪነት የሚባል ጓደኛ የነበረኝ ጓደኛ ብዙ ጓደኞች ነበሩ፣ ግን ከታጋይ ጓደኞቻችን አንደኛው ነው።
እና ቀበተው ላይ ተስፊሽ ምትል ነበረችው ምልክት ነበረችው ቀበተው የኮማንዶ አሰልጣኝ ነው ፒአይ ነገር ነው በጣም ጎበዝ ነው ብልህ ነገር ነው እና ወደ መጨረሻ አካባቢ ከሁሉም የሚያሳዝነው ደግሞ ወደ መጨረሻ መሆኑ ነው እኛ ደብረታቦር ገብተናል ደርግ ደግሞ በአድዋ በኩል በማን ነው በአድ ኋላ በኩል ወደ አድዋ መግባት ቃጣው እና ድንገት ቲፒኤልኤፍን አዘናግቶ ኃይሉን ይዞ ሰው በሌለበት ሀገር ሁሉም ሰራዊት ወደዚህ መጥቷል ባልተጠበቀ ቦታ ከአድ ኋላ ወደ አድዋ ሲመጣ ኢንፎርሜሽኑ ሲሰማ ጠበንጃ ያዝክ ሰው በሙሉ ግባ ተባለ ወደዛ ያለ ውርደት ነው ይሄ ትልቅ ነገር እሱ ኮማንዶዎቹን ይዞ ገባ ማአት ሚሊሻዎቹም ገቡ ወደዛ ማለት ነውና ዳዕሮ ተክሌ የተባለ ቦታ ላይ ከፍተኛ ጦርነት አድርገው መለሱት ማለት ነው ደርገን ሲመልሱ ግን ብዙ መስዋዕትነት ነበር የተከፈለው ዳዕሮ ተክሌ ላይ እና እሱም እዛ ተሰዋ ከተሰዋ በኋላ ግን 83 82 ነው ከ5 ዓመት በኋላ 87 ግን ኃይለኛ የሆነ የትግራይ ህዝብ በየወሩ 20 ቀን ይሰጣል ለአፈርና ውሃ ጥበቃ ሲቆፈር ያቺ ቀበቶ ተገኘች ስለዚህ ሬሳው እዛ ተገኘ ማለት ነው የሰው ሬሳ ለዲተ ማወቅ አይችልም ግን አብራ ስለተቀበረች ቀበቶውን እዛ እንዳገኙ ወሬ ሰማሁኝ ወሬ ስሰማ አርፈ ተቀምጣል ነበር ነው አንድ ታሪክ ሰርተ እንደገና ህዝቡ ደግሞ ለልማት ነው እየተንቀሳቀሰ ያለው አፈርና ውሃ ጥበቃ እየሰራ ያለ ምን እየሰሩ ነው ሊወደቅንበትን አላማ ቫልዩ እየሰጡት ነው ወይ ብለ ቼክ ለማድረግ ነው ወይ ብቅ ያልከው ምናምን የሚል አይነት ነገር ነው ዘፈኑ በዛ መልኩ የተሰራው እና በጣም አሪፍ ዘፈን ናት እናቱም በህይወት ነበሩ በዛን ሰዓት ክሊፑን ሲሰራም ከሳቸው ጋር ሆኜ ነው የሰራው ለምሳሌ በላይ አለ በላይ ማለት በቃ ከፈንቀል ነገር ነው ለኛ በቃ እሱ ጋር ከተጠጋሽ ድርግ ይሸሻል እምነታችን ፊዚካሊውን ስታዩ ጠጉሩን ነው ቁመቱን ነው ብሬኑን ነው የቁምጣ ሱሪውና የእግሩ ስትራክቸር ጥብቀቱ እምነት ነገር ያሳድርባል ኃይሉም እኮ እንደዛ ነበር በቃ ኃይሉም የገባበት ጦርነት አይሸነፍም ወደሚል ነገር ነው የምትሄደውና እነሱ ራሳቸው ኃይል ነበራቸው ብዬ ነው ማምነውና ገሚሱ በደርግ የተገደለ ነው እስቲል አስታውሳችሁ አልኩኝና እንደ 14ቱን አስታውሼ የያንዳጃቸውን ስቶሪ ጽፌ ነው ዛንታናን የሰራው ያለ አሚንን ለየት የሚያደርገው ነገር አላሚን የከተማ ሰው ነው የአዲስ አበባ ማለት ነው ከጀማሪዎቹ አንዱ ነው የሱ ወሬ በቃ የሱ ጣፋጭ ኢንፎርሜሽን ባዶ 7 ነበርና ሲመጣ ሲያገኘን የሚያጫውተን ወሬና ምናምን በቃ ትግሉን በጣም እንድትወደው ያደረገ አይነት ካራክተር ስለነበረው ነው አይ ነበረኒ አይ ተፈኒ አይ ቆረኒ አይ መቆን ዝሳም ከብል ዝበል እንጀራ ፍቅራ ተራዮ ኮይን መከራ አይ ናብራይ አይ ናብራይ አይ ነበረኒ አይ ተፈኒ አይ ቆርኒ አይ መቆን ዝሳም ከብል ዝበል እንጀራ ፍቅራ ተራዮ ኮይን መከራ አይ ናብራይ አይ ናብራይ አይ ጎዳዬ ታይ ጉዳ ነገረለዋ ታይ ጎዳዬ ታይ ጉዳ ነገረለዋ አማስ ደሆ ደሞት ወርህ عادلاتو تفقري أرنتاي يقودا أرنتاي يقودا أما سيحوكو دموت ورحي عادلاتو تفقري أرنتاي يقودا أرنتاي يقودا شاكين كدغي ياتبسرو عيكاركوون درتين فقري برزا فقرتي كابزنفني عبد بيعاتي وصحابي حدادي حيواني وناني سلالي
مسافر أنبر أسيني عين برني عي تفقني عي قرني عي مقوني سسام كي بالله زبن انجرا فقرات رايو كوين المكرا عين براي عين براي عين برني عي تفقني عي قرني عي مقوني سسام كي بالله زبن انجرا فقرات رايو كوين المكرا عين براي عين براي ኢያሱ በርሄ በ1968 ዓመተ ምህረት በሐምሌ ወር በ18 ዓመቱ ወደ ትግል የገባው ዓላማ ነበረው፣ ምኞት ነበረው፣ ፍላጎት ነበረው። አሁን ኢያሱ ነጋዴ ነህ። ወጣቱ ኢያሱ ትግል ብሎ ነው በ18 ዓመቱ ወደ ጫካ የገባው። አሁን ዛሬስ ምንድን ነው የሚሰማ? አሁን አንተ ግዳጄን ተወጥቻለሁ ነው? ምናልባት አንዳንድ የመናደድ የመቆጨት ስሜት አለብህ ወይስ ሁሉ ነገር ትክክል ነው፣ እኔ የሰራሁትን ስራ እዚህ ላይ ጨርሻለሁ የሚል አይነት ስሜት ነው ያለ? ይሄ በጣም አሪፍ ጥያቄ ነው ይመስለኝ። ሁሉም ከጊዜ ጋር አብሮ ተያይዞ መታየት ያለበት ነው ይመስለኝ። ለምሳሌ በ1967 ዓመተ ምህረት በነበረው ሲቹዌሽን በጣም ትክክለኛ በሆነ አቋም ተሰለፍኩ ብዬ ነው የማስበው። ብዙ ነገሮች እንደነበሩ ነግሬሻለሁ ቅድም። የሀፓ አንድ አቋም ነው፣ ያም አንድ አቋም ነው፣ ያንድ አቋም ነው እና እኛ ደግሞ አንብበን ጭልጥ ብለን የነቁ የበቁ ሆነን አይደለም የገባ ነው ወደ በረሃ። ግን በዚህም ሆነ በዛም ለትግራይ ሕዝብ ይጠቅማል በተባለ የሆነ መስመር ውስጥ በታሪክ አጋጣሚ ተገኝቼ እስኪያልቅ ድረስ ደግሞ በተገቢ መስራት የሚጠበቅብኝን ነገር እየሰራሁ ጨርሻለሁ። የሚያኮራ ስራ በትጥቅ ትግሉ ዘመን ሰርቻለሁ። ከጓደኞቼ ጋር ሆኖ ከባህል ቡድኑም ከሌላው ዲፓርትመንትም ጋር ሆኜ የሚል አቋም አለኝ። ከዛ ግን ትንሽ ብልጣብልጥ መሆንም አስባለሁ። ከገባም በኋላ አገር ምድሩ ዞሯል። ስንጀምር ዓለም ለሁለት ተከፍቶ በነበረበት ሰዓት ነው የገባ ነው። ስንወጣ ወደ አዲስ አበባ ስንገባ ደግሞ ሌላ ዓለም ነው፣ ጭራሽ ሌላ ዓለም ነው። በአንድ ፖሊስ የሚተዳደር ዓለም ነው ያለው። እንኳን እኔ የሚመራኝ ድርጅትም የትኛውን አቅጣጫ ይዤ ነው ቤዚክ ፕሪንሲፕሉ እንዳለ ሆኖ በየትኛው አቅጣጫ ነው መሄድ ያለብኝ ብሎ ግራ የሚማታበት ሰዓት የነበረበት ጊዜ ነው። እንደገና ሌላ ነውጥ፣ እንደገና ሌላ ተሐድሶ እስኪመጣ ድረስ ማለት ነው። በዚህ ሰዓት ላይ በርካታ ስህተቶች ተፈጽመው ሊሆኑ ይችላሉ ብዬ አስባለሁ። ለምሳሌ አብረን መጥተናል፣ ኦርጋናይዝድ ሆነን ክፍለ ጦሩ ምኑም ግን ይጠብቀናል ተብሎ የነበረው ነገር እንዴት ሊሆን ነው? እያንዳንዱ ታጋይስ በየትኛው መልኩ ነው ተስተካክሎ ህይወቱን የሚመራው ምናምን የሚል አይነት ነገር አልነበረም። ገባን፣ ታሪክ ተጨረሰ። ከዛ በኋላ ትንሽ ግራ የተጋባ ነገር ስለነበረ እንደ አንድ ሰውና እንደ አንድ ስትንፋስ ሲሰራ የነበረው ዩኒት ቦዲ ብዙ ስትንፋስና ብዙ አካላት መሆን ጀመረ ብዬ ነው የማስበው። ስለዚህ እኔ እስከወጣ ድረስ ከ1988 ዓመተ ምህረት ድረስ እዛው አንድ ስትንፋስ ውስጥ ነበርኩኝ ብዬ ነው የማስበው። ግን ይደራረብብሃል። አንዳንዱ ነገር ስህተቱ ሲደራረብ እኔ ላይ ብቻ ነው እየተፈጸመ ያለው፣ ሌላው ጋር ላይኖር ይችላል እንዳትል፣ ሌላም ጋር እንደዛ አይነት ስህተት ይታያል። እና the way we handled things wrongly handled የተደረጉ ነገሮች ነበሩ። ፕሪንሲፕሉ ትክክል ቢሆንም ያልጠራ ያልተስተካከለ ብዙ የተንጠባጠቡ ነገሮች ነበሩ ብዬ ስለማመን እዛው ከተንጠባጠቡት ግለሰቦች አንዱ እኔ ሆኜ ያገኘሁት ራሴን ማለት ነው። ግን ተንጠባጠብኩና ላኩርፍ ብዬ ቲፒኤልኤፍን አፈሪ ብላህ ልበለው ወይ ብዬ ሳስብ ደግሞ አይመጣልኝም፣ በተአምር አይመጣልኝም። ስለዚህ በዚህ ዓለም ላይ መጀመሪያ ራሴን ልቻልና ልቁምና ከዛ የተነሳሁበት ዓላማ አለ መጀመሪያ ማለት ነው። ህዝቡ ከድህነት እንዲላቀቅ፣ ህዝቡ ሰላም እንዲያገኝ፣ ህዝቡ ፍትህ እንዲያገኝ። ሌላ አማርኛ ያለው የተጓዝኩበት መንገድ ስታየው ግን አጀንዳው ይሄ ሆኖ
አንዴ መፍትሄው በዚህ በኩል ይሆን ወይ እልና በማርክሲዝምና በአልባንያ ጓዳ መጣሁና በዛ ዞርኩ ሄድኩኝ። ከድርጅቱ ጋር ተጓዝኩኝ ማለት ነው። እሱም ወዶ አይደለም እንደዚህ ያለው ይሄ ነው ትክክለኛ አቋም ብሎ የገመገመ ይመስለኛል። ከዛ እንደገና እንደምንም ተብሎ ግን ደርግን በመደምሰስ ሂደት ላይ ግን ትክክለኛ አቋም ወስዶ ተጠናክሮ ቅድም እንዳልኩሽ ሰበረ። ከዛ በኋላ አሁን እየተካሄደ ያለ ለውጥ አለ። ያልተጠበቁ አይመስለኝም እየተካሄዱ ያሉት ለውጦች ማለት ነው። አሁን በትግራይ ደረጃ ብታዩ የሚያስደስት ነገር አለ፣ የማያስደስት ነገር አለ። ሁሉም አንድ ላይ ቅቤ በቅቤ ይሆናል ብዬ አልጠብቅም። በፖለቲካ አካሄዱ ከዓለም ጋር የሰመረ አካሄድ፣ ከዚህኛው ዘመን ጋር የሰመረ አካሄድ እየሄደ ያለ ይመስለኛል። አፈጻጸሙ ላይ ማዕት ስህተቶች ሊኖሩት ይችላሉ ብዬ አስባለሁ። ወደ አንድ ቪሌጅ ልውሰድሽ። አሁን የቪሌጁ አመራር ሀብታም ገባር ነው ተብሏል። አሁን ድሮ ያልም ያለው መናጢው ያልም ያለው ድሃው ግን ለመሞት የተዘጋጀው ነበረ። ሁለት ነገር ነው የምነግርሽ ያለሁት። እሱ ነዋ ወደኛ የሚቀርበው፣ እሱ ነዋ የተጨቆነው። አሁን ያ አመራር አንዲትን ቀዬ ስትይዢ ትኩረት የምትሰጫቸው ሀብታሞችን አይደለም የምታሰልፊው፣ ያንተ ነው ይህ ዓላማ የምትዩ ድሃውን ነበር። ታገልን፣ ጨረስን። ትራንዚሽኑ አለ መሀል ላይ። አሁን ግን በኤግዛምፕል ሀብታም እየሆነ ያለው ነው የመንደሪቱ የፖለቲካል ፓወር መያዝ ያለበት ተባለ። እሱ የሚጠመውን ያድርግ፣ በሱ ኤግዛምፕል ተመሩ። ሁለት ሽፍት ናቸው ያሉት። ከዚህ ነው ወደዚህ የተገለበጠው ማለት ነው። እዚህ ሆንኜ ሲታዩ ቅሬታ አለ። ቅሬታው ምንድን ነው የሚሆነው? የተታኮስ ነው እኛ፣ ልጆቻችንን ያሰዋ ነው እኛ፣ የሞት ነው እኛ። አሁን ሀብታም የሆነው ሌላ፣ ስለዚህ እየመራ ያለው ሌላ ሆነ። ሪቪዥኒዝም መጣ ብሎ የሚልሽ ሰው አለ እዚህ መሀል ላይ ሆነ። ከዚህኛው አንግል ሆነች ስታየው ግን ያለን ሌላ አማራጭ አለ ወይ? ድህነትን እየተከፋፈልን ነው መኖር ያለብን ወይስ እየሰራን ሀብታም እየሆነን? ስለዚህ አሁን እየተካሄደ ያለ አፈጻጸሙ ላይ ግን ማአት ፕሮብለሞች ሊኖሩት ይችላሉ ነው የምልሽ። ስለዚህ እኔ ፐርሰናል እዚህ ላይ ግን የአቅሜን እዚህም እዛም እየሰራው ስለሆነ ያለሁት በምሰራው ስራ በጣም ደስተኛ መስሎ ይሰማኛል። የግል ኮንትሪቢሽኔንም በተመለከተ ማለት ነው። ለካስ እንዲህ ነበር የምትልበት የምትቆጭበት ሁኔታ አለ? የሚያሳዝንህ ነገር አለ? ለምሳሌ በዚህ በትግሉ ወቅትም አዲስ አበባም የማሸነፍም ነገር ከመጣ በኋላ ብዙ ኮንትሪቢሽን የነበራቸው ሰዎች አሁን የሉም እና እነኚህ ከፍተኛ አስተዋጽኦ የነበራቸው ሰዎች አሁን ያሉበት ሁኔታስ የሚያሳዝንህ ነገር አለ? ቲፒኤልኤፍ አዲስ አበባ ከገባም በኋላ ባለው ለውጥ ምክንያት የሚያሳዝንህ ነገር አለ ነው ጥያቄው። እና ትንሽ ዘርዘር ላርገውና ራሴ ስንትና ስንት አስተዋጽኦ የሰራ ሰው፣ አንቢሊቬብል የሆነ መስዋዕትነት የከፈለ ሰው፣ ማይታመን ስቶሪ ከጸጋይ ቆሜት ጋር ቁጭ ብለን እናወራለን። ፌማስ የሆነ ታጋይ ነው። የራሱ እጁን ለእንትኑ የሰጠ ነው። ተቆርጧል። ምን ትዝ ይልሃል አልኩት። ዝም ብዬ አሁን እንደጠየቅሽኝ አይነት ጥያቄ ማለት እና የሆነች ሴት ልጅ ጠቀሰና የእሷ አሟሟት ትዝ ይለኝ። ሌላውማ ቀላል ነው አለ። ጦርነት ስመራ በዚህ ጦር ይፈነዳል፣ በዚህ ታንክ ትሄዳለች፣ እዚህ ሰው ሲወድቅ ቅበሩ ተከለሚ ላይ ብዬ ነው የማልፈው አለ። ግን እኔም ተመትቼ እሷም ተመታ በ1971 ዓመተ ምህረት ሕክምና በሌለበት አስቢው እንግዲህ ክብደቱን ቁጭ ብለን እኔም እጅን እሷም እግሯን እና ሐኪም ታጥቶ ጋንግሪን ፈጥሮ ቁስሏ እያወራኋት ትላት ልቶ ስለነበረ ትሉን እየለቃቀምኩኝ ስለ ሞት ምናምን እያወራን ስቃይ የለው ምን የለው ዝም ብላ ቀጥ ብላ የሞተች ታጋይ ነው ማስታወሱ ይልሻል። አሁን ጸጋይ ቆሜት የራሱን ድርሻ ተወጥተዋል። አሁን ያለበት ሁኔታ በግሉ ጥረት ምናምን ጥሩ ሊሆን ይችላል። ድርጅቱም ሲሰኘው ራሱ ጥሩ ሰርቶለት ሊሆን ይችላል። ይዳዝም ማተር ግን ሁላችንም አብረን አንድ ጥግ ላይ መሄድ አልነበረብንም መሰለኝ ሳስበው። ጡረታ አለ ምን አለ ይሄ እንዳለ በይ ህይወት በተለያየ አቅጣጫ ይዞ ይሄዳል። አዎ በዚህ ሁኔታ ደግሞ ቅድም እንዳልነው ትልቅ ታሪክ የሰሩ ደግሞ የተበደሉ ደግሞ ልታገኝ ትችያለሽ። አሁን ስለ ሴት ብናወራ ሴቶቹ በጣም ትልቅ ስራ ሰርተዋል ስንል ነበረ ቅድም። አላያቸውም አሁን እኔ ፓወራቸው ምናምናቸው ወደ መድረክ እየመጡት ያሉት የመሳሰለውን ነገር ታያለሽ። እና አይ እዚህ ጋር እያያዛችን ትክክል አልነበረም፣ ስተት ነው። እንዳውም መጠያየቁስ ራሱስ የሚልኝ ለእኔ ወንድሜ ምኔ ነው እስቲ አስቢው። ስንት ዓመት ነው የኖርኩት ከእሱ ጋር ትንሽ ናት፣ ከእነሱ ጋር ግን ብዙ ነው። አንዳንዱ እኮ አንተ ልትሞት መስዋዕትነት የከፈለልህ ቁስለኛ ሊሆን ይችላል።
ኮምፕሊትሊ ግን ብትንትኑ ወጣ። አትጠያየቅም። ከሌ ሞተ ተብሎ እኮ ቀባሪ የሚታጣበት ሁኔታ አለ። አሁን ባለው ሶሳይቲ ውስጥ እኮ ከሌ ሞቷልና እንዲህ አይነት ቀብር ተብሎ እኮ ትንሽ ደንታ ነገር የለም። ሂስትሪው እንደዚህ ገጠመዋል። ሞታ ከ3 ቀን በኋላ የተገኘች ታሪክ የፈጸመች ልጅ እዚህ አዲስ አበባ አለች። የሱሑል ልጅ ለምለም የምትባለዋ ልጅ እዚህ ሞታ ብቻዋን ስለምትኖር አካል ጉዳተኛ ስለነበረች መሞቷ የታወቀው ከ2 ቀን በኋላ ነው። ገብቶሻል? ተበታትነን ነበረ። አሁን አንድ ማህበር ተቋቁሟል። የራሳቸው ይሄ መተጋገዝ ማህበር የሚል ተደጋግፈን እንውጣ፣ መስመራችን እናስተካክሏት፣ ሰብር ዓለማችን ገሚሱ ነጋዴውን ምልትስ የራሱ ጉዳይ ግን አንድ ላይ እንሂድ የሚል ነገር አለ። ይሄ ቀደም ብሎ ተሰርቶ ቢሆን ኖሮ የሚል አይነት ነገር። ምክንያቱም የአሁኑ አካሄድ በጣም ቆንጆ ስለሆነ ማለት ነው። ሌላ ከመጀመሪያውም ጀምሮ እነሱ ራሳቸው ሲሉን የነበረ ነገር እነሱ ላይ የደረሰበት አይነት ሁኔታ ደግሞ አለ። ካድሬ ትምህርት ቤት አሁን ተለያይቶ ያሉት መምህራኖቻችን ናቸው ሲያስተምሩን የነበረው። ወታደራዊ ዶክትሪን ስዬና መለስ ያስተምሩሃል። የህዝብ ጉዳይ በተመለከተ አቶ ተወልደ ያስተምሩሃል። እንደ ኃይል አንድ ትልቅ ኃይል ነበሩ ይዘውን ሲመጡ ማለት ነው። ውስጣቸው ደግሞ የማንን ግራቪቴሽናል ፎርስ ተጠቅመው ነበር የሚሄዱት የሚለው ነገር ደግሞ እነሱ ይወቁት፣ የኛ እንኳን ግምት ቢኖረንም ማለት ነው። ገሚሱ ክሪኤቲቭ የሆነ ነገር ይሰራል፣ አቅጣጫ ያሳያል። አንድ ስብሰባ ላይ እኮ ስትሰበሰቢ ናቹራሊ የራሱ የሆነ ፖቴንሻል አለው። ስለዚህ እነሱም የራሳቸው ፖቴንሻል ነበራቸው። አንደኛው በመፍጠርና ወደፊት ራእዩም እያስተካከለ በመሄድ ነው። ሁለተኛው ሰው በማሰባሰብና በተያዘው አቅጣጫ ኮንቪንስ የማድረግ ኮሌክቲቭሊ ግን ስራውን እየሰሩ መጡ። ለእኔ እስከሚገባኝ ድረስ እነኚህ ስራውን እየሰሩ የመጡት ደግሞ ከዕለታት አንድ ቀን በጋራ ሆነው ደግሞ ሌላ የሚጣል ቡድን ጥለው ነው የመጡት። በኝ ቅድም እንዳልነው እንግዲህ ገዘረጣ ጽሄድና ስለዚህ ነግበን የሚባል ነገርም ይመጣል። ጠረጴዛ ላይ እኛን ሲያስተምሩን ደግሞ ልክ እንደዛ ነበር የሚሉን። በአመለካከት ደረጃ ካልሆነ በስተቀር አብዮት የግለሰብ አይደለም ወዘተ ወዘተ። ይሄ ደግሞ ይገባናል። ግን አሰርቴን ስቴጅ ክፍፍሉ ክሊር በሆነና ባልሆነ ኬዝ ተማምነው ብናየው ማለት ነው። ይሄ ውስጥ የሚደረገው ነገር የኤርትራ ኢሹ ነው የበተናቸው የሚል ነገር ፐርሰናሊ አላምንበትም። ለግሌ አይሰማኝም። የኤርትራ ኢሹ ማለትም ሁለቱም በኤርትራ ኢሹ ላይ የተለየ አመለካከት አላቸው የሚል እንጃ ሲበታተኑ አሁን ሌላ ነገር ሊሆን ይችላል። ከዛ በኋላ ደግሞ የኮራፕሽንና የመሳሰለው ነገር ደግሞ ነው ኬዙ። እንዳትይ ደግሞ የሚመስልሽና ማይመስልሽ ነገር ደግሞ አለ። ግን ፖለቲካ ነው። ዞሮ ኤግዛክትሊ ፖለቲካ ነው ዋናው ነገር። ከዛ ቦይልድ ከተደረገው ነገር እየወጣ ያለው ነገር ምንድን ነው የሚል ነገር ነው መታሰብ ያለበት ይመስለኝ። እንዲህ አይነት አቋም ስለያዝክ ብሎ መርገሙ የትም አያደርሰንም። አሁን ስዬን አክብሮ መያዝ ቀርቦ አመለካከቱ የራሱ ጉዳይ ላልቀበለው ይችላለሁ። የአቶ መለስን አመለካከት የአቶ ስዬን አመለካከት እንደ አመለካከት የምንቀበለውና ማንቀበለው ሜዳ ላይ እንጻፍበት፣ ስለሱ እናውራ፣ በየስብሰባው ላይ በበሰልና በሰለጠነ መንገድ መነጋገር ይቻላል። ይህን አቋም በመያዙ ምክንያት ብሎ እንደ አንድ ጥልማኮስ ማየትና ማራቅ ግን ትርጉም የለውም። በግለሰብ ደረጃ ብትጠይቅኝ አሁን ለምሳሌ ለአቶ ስዬ ያለኝ ስዕል አለ። አቶ ስዬን ምናምን ከዶክተር መራራ ጉዲና ምናምን ጋራ ስዕሉ ላይ መጣልኝ ይችላል። አልመጣልኝም፣ መብቴ ነው። ለምን አልመጣልህም ተብዬ አይደለም መወቀስ ያለብኝ። በዚህኛው ሳይድ ደግሞ አሁን እየመጡ ያሉት ለውጦች አሉ፣ ተሐድሶ ፍጥነት ያላቸው ለውጦች ወዘት አሉ። ዝም ብሎ መካድም ትርጉም የለውም፣ ለእኔም ለህዝቡም አይጠቅም። ግን ደግሞ እየተፈጸሙ ያሉ ስህተቶች አሉ። እነኛን ስህተቶቹ ዝም ብሎ አድበስብሶ መሄድ ደግሞ ትርጉም የለውም። ስለዚህ ፖላይት የሆነ በሳል የሆነ ተቀራርቦ ማታ ማታ ግን አብሮ ቁጭ ብሎ አብሮ የሚጠጡበት አይነት ፖለቲካ ነው መምጣት ያለበት ብዬ ነው ማስበው። እና አንዳንድ ሰዎች ላይ አሁን ለምሳሌ ሀዘን ቤት አለ። ያንዱ የተቃዋሚ የሚባል አመለካከት ቅርብ ቤተሰብ ቢሞትበት ምን ሄደህ ለምንድን ነው የማትጠይቀው? አመለካከት ሌላ ሊሆን ይችላል። መርቶ እዚህ ድረስ ያመጣ ማህበራዊ ጉዳይ ግን እዚች ሀገር ላይ ሲኖር ግን ይቻላል፣ አብሮ መኖር ይቻላል። ዲፍረንት አመለካከት ኖሮ አዎ ትክክል። እሱን ነው የምለው ያለሁት። እና እንደዚህ አለመሆኑ ይቆጨኛል፣ መምረሩ ይቆጫል። ከመጀመሪያው አብሮ ላለመቀጠል አሁን ያለውን ቡድን አሁን አመራር ያለ ቡድን አለ 10 ዓመት 20 ዓመት 30 ዓመት ስንት ዓመት ነው አናውቅም። ሌላ ትልቅ ኩዌስችን መምጣቱ አይቀርም። የተለያየ አይነቱ አቋም ሊያዝ ነው።
ሁለቱን አለም ታወዝገው የሚያሸንፈው ይቀጥላል፣ የሚሸንፈው ይወድቃል ነው መሆን ያለበት። ሐሳብ ነው መሄድ ያለበት። ኤግዛክትሊ ግለሰብ መቅረት አለበት። ሐሳብ ወደፊት ይወርወር። የሐሳብ ደጋፊዎች የሐሳብ ነቃፊዎች እንሁን እንጂ የግለሰቡ የምታደምጡት ሸገር 102.1 ነው። ዝግጅቱ የቅዳሜ ጨዋታ። የዛሬው የቅዳሜ ጨዋታ የኢያሱ በሬ ማስታወሻ ነው። ሁሌም የረፍት ጊዜያችሁን ከኛ ጋር ስለምታሳልፉ ደስ ይለናል። ሸገር 102.1 የእናንተው ሬዲዮ። ኢያሱ አንድ ደግሞ ሌላ ጥያቄ ልጠይቅህ። ልዑል ራስ መንገሻ ስዩምን መቼም በቅርብ ታውቃቸዋለህ። እሳቸው ለትግራይ ልማት ብዙ ህልም የነበራቸው ሰው ነበሩ። የ1968ቱ ኢያሱ በሬና ያሁኑ እንዴት ያዩዋቸዋል? መንገሻ ስዩምን በቅርቡ ስትይ ግን ኢንፎርሜሽን ያለሽ ነው የምትመስዩ። እንዴት በቅርብ ታውቃቸዋለህ ስትይ በቅርብ ማለት አግኝታቸዋል ወይ? አሁን ወደ ትግራይ ሄደዋል። አንተም እኮ ልዑል ራስ መንገሻ ስዩምን መቀሌ በነበርኩበት ጊዜ ያው እናውቃለን የሚሰሩትን ነገር። ይሄን እየሰሩ ነው፣ ይሄን እየሰሩ ነው፣ ይሄን እየሰሩ ነው እየተባልን ያደግነው እያየንም ነው ያደግነው እና ከሁለት ሳይድ ከምሁሩ ሳይድ እኚህ ሰውዬ መስራት ይፈልጋሉ፣ ግን ከላይ ተጽዕኖ ነገር አላቸው ተብሎ ይነገርሃል ገና ወጣት እያለ። በእናትህ ደግሞ ይህን የመሰለ ሰው የለም ደግሞ የለም ይባላል። እህል ይዘው ምግብ ይዘው ወደሚሰሩበት ተከዜም ድልድይ ወደሚሰሩበት የመቀሌ ህዝብ ተሰብስቦ ጠላ ይዞ 2 ወር 3 ወር በረሃ ሁሉ ይቀመጡ እንደነበር እናውቃለን። በወሬ ደግሞ ለምሳሌ የምንሰማው ነገር ከእናቱ አራማሩ ጋር ሆነው ወዘተ ወዘተ ትግሬ ጠቅላይ ግዛት ነበር የሚባለው፣ እኛ ደግሞ ትግራይ ነው እንባለው። እንዲህ ጋር ማለት ንትርክ ነበር። በጭቆና አለ ምናምን በሚል እዚህ ጋር የነበራቸው ኢምፓክት ይወራል። ከስፖርቱም ጋራ ከዴቨሎፕመንቱም ባህል ቡድን ከማቆም ጋራ እና ፖዚቲቭ የሆነ አት ዘ ሴም ታይም ግን ለውጡ የደፈጠጠው ዓለም አቀፍ የነበረው አመለካከት በቃ ፊውዳል ናቸው የሚል ማለት ነው ነበር የነበረው። ፋይናሊ ግን ሰውየው ይዘውት የሄዱት አቋም የራሳቸው አቋም ሊሆን ይችላል። የወጡት በኢኤልኤፍ በኩል ነው፣ የገቡት ኢዲዩ ውስጥ ነው። ኢዲዩ ደግሞ የቲፒኤልኤፍ ዋና ጠላት ሆኖ ነው የተገኘው። ስለዚህ በዛን ጊዜ የመረጡት ምርጫ እነኚህ ወጣቶች ናቸው። ሰውየው እኮ ወዲ ላሕምና ነበር የሚባሉት፣ የላማችን ልጅ ነው በትግራይ ሲባሉ የነበሩት። ዘፈን ሁሉ ነበረ ስለሳቸው ማለት ነው። እና ያ ፖቴንሻል አለኝ ብለው አምነዋል። አት ሴም ታይም ደርግን ንቅልቅሉን አውጠዋለሁ የሚል አመለካከትም ሊኖራቸው ይችላል። በአመለካከትም ከሌሎቹ ጋር ተገናኝቶ ሊሆን ይችላል። ከነነጋ ተገኝ ወዘተ ወዘተ። ኤኒዌይ ወደ ሌላ ታሪክ አልገባም። የሆነ ፖለቲካ አቋም ያዙ። እኛ ደግሞ ሌላ ፖለቲካ አቋም አለን። ስለዚህ ተታኩሰናል። ስለዚህ በተኩሱም በዘፈኑም እሳቸውን ኢምፐርሰን ምንም ትርጉም አልነበረውም። ግን ድርጅቱ ኢዲዩ ምን አይነት አቋም እንዳለውና ምን አይነት ግፍ እየፈጸመ እንዳለ ብዙ ስራዎች ሰርቻለሁ በዛ ላይ ማለት ነው በድርጅቱ። ከስንት ዘመን በኋላ ሳገኛቸው የሀሳብና የአቋም ለውጥ የለም ማለት ኢዲዩን ይዘው መሄዳቸው በታሪክ የተሳሳተ ጉዞ ላይ ሄደው ነበር ብዬ ነው የምታምነው። ከእኛ ጋር ሆነው ቢሆን ኖሮ ዋትሶቨር ሌላ አይነት ነገር ቢሆን ኖሮ ስንትና ስንት ቁም ነገር ሊሰሩ ይችላሉ የሚለው ሀሳብ አለ በታሪካዊነቱ። በግለሰብ ደረጃ ግን በአካል ሳገኛቸው እኔ ስጠብቀው ከነበረው በላይ ነው የተጣጠፈ አመለካከት ያደረብኝ። አንደኛ ፊሎዞፊካል ባክግራውንዳቸው፣ ሁለተኛ ይሄ ዘመናዊ አመለካከታቸው። ለምሳሌ ዲማንድና ሳፕላይ ወዘተ የሚሉት ነገር አለ በየትምህርት ቤቱ የምንማረው ነገር። ግን ይሄን ለምን ጀመሩ ስላቸው ከዚህ ብለው የሚያነሱት ነገር አለ። ለምሳሌ እሳቸው ናቸው የዕጣኑን ስራ የጀመሩት። ዕጣኑን ለጃንሆይ ሲያስጎበኙ ጃንሆይ ምን አሉኝ ነው ያሉት፣ በህፃንነቴ እንዲህ አይነት ነገር ሀረር አይቼ ነበርና ሂድና እዛች ጀምር ተባልኩኝ አሉ። ትግራይ ላይ የዕጣን ኤክስፖርት ስለጀመሩ ወደ ሆላንድ ከሀረርም ኤክስፖርት እንዲያደርጉ ግራዝማች ደስታን ይዘው የሀረርም የዕጣን ስራ የጀመሩት እሳቸው ናቸው። እና መቀሌ እንዴት እንዳሳደጓት ወዘተ 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 ሳይ እሳቸውም ሰከን ብለዋል በዚህ በፖለቲካው ነጥብ ማለት ነው። እኔም ዕድሜ ተጨመረና ሰከን አልኩና በጣም መደማመጥ ቻላችሁ። መደማመጥ ቻልን። መደማመጡ ደግሞ ሀገርን ይጠቅማል ስታስብ። አሁን ሰውየው 80 ፕላስ ሊሆኑ ይችላሉ እና ትንሽ ቆጨኝ። ትንሽ ያንግ ቢሆኑ ኖሮ መደማመጡ ቀደም ብሎ መጥቶ ቢሆን ኖሮ ስንት ነገር ሊሰራ ይሰራ ይችል ነበረ። ከተማውን አይቶ መጥተዋል። ተከዜን አይተዋል። አክሱምን አይተዋል። ወደውታል።
ግን ኮመንት ደግሞ ሊኖራቸው ይችላል። ለምሳሌ መንገድ ተቀላጠፉ ብለው ሊሆን ይችላል። እሳቸው ኮመንት ማድረጋቸው ብቻ ሳይሆን ቀደም ብሎ እንዲህ አይነት መደማመጡ ቢኖር እኮ በመንገዷ ላይ በ1 ኪሎ ሜትርም ብትሆን ኢምፓክት ሊኖራቸው ይችል ነበረ። ሁለተኛ ህዝብ ደግሞ ኢንፍሉዌንስ ማድረግ የመቻላቸው በተለይ ትልልቅ ሰዎችን በሳቸው እድሜ ያሉ ሰዎችን የእነሱን አክብሮትም ማግኘት ቀላል ነገር አልነበረም። ፋይናሊ ደግሞ ትግራይ ሄደዋል። የትግራይ ህዝብ ስሜት እንዴት እንደሆነ አላውቅም፣ ግን ፐርሰናሊ ባለኝ ኢንፎርሜሽን ግን በጣም ደስ ነው ያለው ህዝቡ። ይሄ ነገር እኮ ለልማትም ትልቅ ትርጉም አለው። አንዲት ቁርሾ ያለው ሰው አንጠብጥቦ አለመሄድ እኮ በጣም ትልቅ ኢምፖርታንት ያለው ነገር ነው እና ትልቅ ያልሆኑ ትንንሽ ምናምን ነገሮች በተለይ ደግሞ ይሄኛውን ትንሽ ኤግዛምፕል ብሎ አንዲት ጠብታ ነገር እሳቸው ፍራፍሬ ለመትከል ምን በማለት እንደውም አንድ አባባል ነበር አይደለ እንደ ትግራይ ውስጥ የመንገሻን ኮሚዶሮ አታድርገው ይባል ነበር። አዎ እሳቸውማ በየቦታ እየሄዱ ይተክሉ ነበረ፣ ማዕድን ይሞካክሩ ነበር፣ የፖታሽየሙ ጉዳይ ለኤክስፖርት ብዙ ነገር ነበራቸውና የነገሩኝ ነገር እኔን ከምነግርሽ ሄደሽ ኢንተርቪው ብታደርጊያቸው ይሻላል እንጂ ብዙ ነው። እኔም ባረጋቸው ይችኛዋ ኤግዛምፕል ግን ነው የምልሽ። ይችኛዋ ኤግዛምፕል ኦልሬዲ ሂስትሪ ተፈጽሟል። ያ ሂስትሪ ብንነካው ብናፈርጠው ምን ብንለው ሂስትሪ ከመሆኑ አይቀርም። እሱን እያመረቀዝን እንደገና ወደፊት ከቀጠልንና እነኚህ ብሩህ የሆነ ጭንቅላት ይዘው እየተወለዱ ያሉትን ሕፃናት ከመበከል ይሄ ነበረ ስቶሪያችን፣ ከዚህ እዚህ እንማራለን ተብሎ ለአዲሱ ትውልድ ጥሩ ኤግዛምፕል ብቻ እየሰጠ ነው ብንሄድ ጥሩ ይሆናል ብዬ ነው የማስበው። ነጋዴው ኢያሱ በርሄ ዓለም አቀፍ ነጋዴ ነህ። ከበርቴ ሆነሃል ኢያሱ? ከድሮም ከበርቴ ነኝ። ከበርቴ እኮ ጤና ያለው ፍቅር የቤተሰብ ያለው እና ብሩህ ራዕይ ያለው ነገርና ኤቭሪ ታይም ወደፊት እቀጥላለሁ የሚል ሰው ከሆነ እኮ ከበርቴ ነው። ዋናው ነገር ራስን ተስፋ ማሳጣት፣ ለነገ የምትታየውን ብርሃን አለማየትና ዝም ብሎ የሆነ ያልሆነ ምክንያት እየፈጠሩ ካልሆነ በስተቀር አንድ ቦታ ላይ መቀመጥ ደስ አይለኝም። እስከነዘፈኑም የባህር ማሽላ ምጣድ ላይ ሲማሰል የበሰረው ያላል ጥሬ እስኪደርስ እንደሚሉት አይነት ነገር ነው የምትሆነው። ግን እዚህም ገብተህ ቢዝነስን እያጠናከር ከሄድ ቆንጆ ነው የሚሆነውና ከበርቴነት ላይ እንኳን አልደረስኩም። የቤተሰብ ፍቅር ስትል አንድ ነገር ትዝ አለኝ ኢያሱ። ከቤትህ ጋራ በትግል ላይ እያላችሁ ነው የተጋባችሁት። የብዙ ሰዎች ትዳር አልቆየም። ከጥቂቶች ማለት ይቻላል አንዱ ያንተ ነው። አዎ እና በዚህም እግዚአብሔር የባረከው ትዳር ነው እንጂ 2 ልጆች አፍርተናል፣ ዘልቋል። ባለቤቴ ወይዘሮ ንግስቲ ምሩጽ ገብረስላሴ ትባላለች። ባለቤቴ ብቻ ስለመሆኗም እጠራጠራለሁ። ጓደኛ እንደ እህትም ነገር ናት፣ እንደ ጓደኛም ነገር ናት። በጣም ደግሞ የአቋም ጽናት ያላትና ጠንካራ ሴት ናት። ጠንካራ ምልች ችግር በቀላሉ የማይበገራት አርቃ የምታስብ፣ ስለ ሰው የምትቸገር፣ ስለ ሰው የምትጨነቅ፣ በዚህም ሰዎች የሚወዷት፣ ለእኔም ክብር የሆነ ነገር እሱ ነው እና ፍቅሯ፣ ስራዋ፣ ልገሰዋ ምናምኗ ሁሉ ለእኔ ብቻ ሳይሆን ለልጆቹም አልፎ እግዚአብሔር የባረካቸው ልጆች ናቸው የሆኑትና ቤተሰቦቻችን በጠቅላላ በዚህ ጉዳይ ደስተኞች ናቸው እና ወደነውን የመጣው አይመስለኝም። እግዚአብሔር የባረከው ነገር ስለሆነ ነው። ምንድን ነው ሚስጥሩ ብዬ ነው እኮ የብዙዎቹ ትዳር ለምን ፈረሰ እናንተ ለምን ቆየ ብዬ ነበረ። ኧረ እዚህ ጋር እኔ ምንም ምለው ነገር የለም። ያው ምልሽ እግዚአብሔር የባረከው ለነገሩ ሁኔታዎችም እንደዛ የሚያደርጉ ይመስለኛል። ገጠር ላይ የነበረ ጥረት አለ፣ የነበረ የሰው አለመታወቅ አለ። እዚህ ስትመጣ ነገሮች ይሰፋሉ። ምን ይላሉ ግን ሁሉም ሰው ወዶ አይመስለኝም ወደዛ የሚገባው ነው። ቀኙን መርተውናል እኛን እግዚአብሔር። በጣም ጥሩ ነው። ገንዘብ ምንድን ነው ለአንተ ኢያሱ? ገንዘብ ማለት ትርጉም የሚኖረው ሕሊናህ ላይ የጸነስከውን ሀሳብ ተግባር ላይ ለማወራወር የሚረዳ መሽነሪ ነገር አድርጌ ነው የማስበው። በጣም የሚገርምሽ ነገር ልንገርሽ። እንዲያውም በረሃ ሲያልሰለጥኑን ኮማንደር ጸጋ ብርሃን ኃይሉ የሚባል የእግር ኳስ ተጫዋች የነበረ ሰው የመቀሌ ልጅ ነው። ድሮ ነው የምነግርሽ ያለሁት 71 72 አወት ይላል። አወት እኮ ጭንቅላት ላይ ያለች ነገር ናት ነው የሚለው። ከየት አመጣው እንዴት አመጣው ምንም የሚገባኝ ነገር የለም። ግን ታጋይ ሲቀሰቀስ 2 3 ሰምቼዋለሁ። መጀመሪያ ስዕሉን ያዘው ይላል። ራስህ እመንበት። ማመን አይደለም ስዕል በቃ ጠበንጃህን ይዘህ ምሽጉን አፈራርሰህ ባንዲራ ስትሰቅል ምንትስ የሚል ቪዥን ነገር ያዝ ይልሃል። ከዛ በኋላ ስራው ሲጀመር የቀረጽከውን ስዕል ነው ተግባር ላይ የምታውለው እያለ ነበር ሲቀሰቅስ የነበረው። በቅርቡ አንድ መጽሐፍ እያነበብኩ ነበር። ኃይሌ ገብረስላሴን ብትጠይቂው ጥሩ ነው። ዘ ቤስት ትሬኒንግ ኦፍ አን አትሌት ከዚህ በፊት እሱ የሮጠውን ያሸነፈበትን ምስል እያሳዩ
የድል ቪዥን እንዲኖረው ያደርጋሉ። የሚገርም ነው። ከዛ ዘ ኔክስት ዴይ ሲሮጥ እሱን ነው የሚደግመው። ስለ ሀብት ታዲያ እንደዛ የማይሆንበት ምክንያት ምንድን ነው? ምክንያት የለውም። አግኝቼ ቤቱን ስሰራ እህቴን ስረዳ ወንድሜን ስደግፍ ምናምን ምንትስ ይሄ ጭንቅላት ከሞላው እግዚአብሔር እንደሆነ ሁላችንም አብሮን የፈጠረን ይመስለኛል። እሱን ነው የሚፈጽምልን። የጠየቅነውን በሩን ስናንኳኳም የከፍተው ለዛ ነው። ስለዚህ ብር መጪ ናት፣ ሕያጅ ናት። ትርጉም ቢኖራት ደግሞ በቤት መልክ አስቀምጫት፣ በባንክ አስቀምጫት። ይኸው ዓለም ጠፍታለች በባንክ ተቀምጣ። አሪፍ የምትሆነውና ቫሊዩ የሚኖራት ግን የሰው ሚሊዮኖች ስትገዛለች ነው ቫሊዩ የሚኖራት። ለአንተ የመጣው ይሄ ጸጋ ምናልባት በአንተ በኩል ለሌሎች እንዲደርስ እንዲሆን ነው የሚለው የመጽሐፍ ቅዱስ አይነት ነገርም በሳይንስም ታገኘዋለች ብዬ ነው የማስበውና ገንዘብ እኔ መጣም አልመጣም ተሽቀረቀርክበት፣ በላህበት፣ ጠጣህበት እንደው ዘዴ ትርጉም ያለው ነገር አይሆንምና መጠነኛ ፈላስፋው ዘርዓ ያዕቆብ እንደሚለው ባለጠጋም አታርገኝ ድሃም አታርገኝ እንደሚለው አይነት ነገር ግን ለሰው ደግሞ የምትጠቅም ከሆነ እዚህ ዓለም ላይ መኖርህ ሌላ ትርጉም ስለማይኖረው እዛ ጋር ጠቃሚነት ካላት ካልሆነ በስተቀር ብርማ ወረቀት ናት፣ ሌላ ምንም ነገር የላት። ኢያሱ በርሄ በብዙ ውጣ ውረዶች ውስጥ አልፈሃል። ብዙ የሚነሱብህ ነገሮችንም ነበሩ ኢያሱ። አሁን እዛ ውስጥ አልገባም። ይሄ ሁሉ የደረሰው በዚህ ምክንያት ነው ብለህ የምትደመድምበት ነገር አለ? የትኛው የደረሰው? ታስረሃል። አዎ። ግድብ ሰርተሃል። አዎ። ከሀገር ወጥተሃል። አዎ። ተመልሰሃል። አዎ። ምክንያት አለህ ለዚህ ሁሉ? ኧረ ምንም ምክንያት የለም። አሁን ለምሳሌ የህይወት መንገድ ነው። አሁን ለምሳሌ ወደ ዱባይ የሄደው ሸሽቶ ነው የሚሉ አማርኛ ሰማለሁ። እስኮ መመለስ አይችልም ምናምን የሚሉት አይነት አማርኛ ሰማለሁ። እኔ ግን እንደዛ አልነበርኩም። እዛ ስቴሽን እንደሆኛ 1 ዓመት ተኩል 2 ዓመት የግድ መቀመጥ ስለነበረብኝ ቀንና ሌሊት እንጂ ኑሮን ለማያያዝ ወደዚህ መምጣቱ ብዙ ከባድ ነገር አልነበረም። ሰው ደግሞ ሁል ጊዜ ለጥሩ ብቻ ነው መቆም ያለበት የሚመስለኝ እንጂ ዓለም በሙሉ ደግ ነው ፍቅር በፍቅር ሆናለሁ ማለት የምትችልበት አይነት ሁኔታም የለም። ግን እከሌ እንደዚህ ስላሰበብኝ እከሌ እንደዚህ ሲያደርግ እንደዚህ አይነት ነገር የለኝም። ኑሮ ነው ዝም ብሎ መወጣት ካልሆነ በስተቀር ሌላ አማራጭ ነገር የለም። ለበጎ ነው ብሎ ማሰቡን የመሰለ ነገር ግን የለም። ሁሌ የተጀመረ ነገር ማለቂያ ያለው። በዚህ ወቅት እናቴን አስታውሳለሁ። ፎርሳ ኮራጆ ትለኛለች። ምን ማለት እንደሆነም አይገባኝም ነበር። በኋላ ነው የጠየኳት። ፎርሳ ኮራጆ ማለት ካረጅህን ዝም ብለህ ወደፊት ቀጥልበት ጣሊያንኛ መሰለኝ ይሄ ነገር ጣሊያንኛ ነው። ከዛ ነው ያመጣችው መሰለኝ። እና የተጀመረ ነገር ማለቁ አይቀርም። ካሬጅ ይኑርህ። ካሬጅ ማለት ነው ለምታስበው ነገር ካሬጅ ይኑርህ ነው። ወደፊት ሂድ ነው ለምታስበው ነገር በሙሉ ወደፊት ነው። እና በዚህ ምክንያት ነው በዛ ምክንያት ነው የምለው ነገር የለኝም። የተለያዩ ሪዝኖች ሊኖራቸው ይችላሉ። በራሳቸው ሂደት አልፈዋል ሁሉም ነገር። የምትመኘው ምንድን ነው? ለራስህ፣ ለቤተሰብህ፣ ለወገንህ፣ ለአገርህ? ከሁሉም በፊት እንግዲህ ሀገር አይደለም የሚቀድመው። ሀገር ከሌለ እኮ የለንም ሁላችንም። እና ሀገር እንግዲህ የምመኘው ነገር ቀላል አይመስለኝም። ከባድ ነገር ነው የምትመኘው፣ ክብደቱ ማለት ነው። ክብደቱን ግን አክብጃ አይደለም ማይሆኔ ፖስብል ነው የሚል እምነት አለኝ። አሁን የምናያቸው ለውጦች አሉ። ሁሉ ማንም አይክዳቸው በምንም አይነት ተአምር። በዛም ቢባሉ አሁን መፍለክለካ የለም። ቴዎሬቲካል የምታደርጋቸው ነገር ስለ መንገድ እዚህ ተሰርቷል፣ ስለ ምናምን እዚህ ተሰርቷል። ግን በዛ እንዳያበቃ እፈልጋለሁ። ተከዜን ሰራን፣ ይሄ መንግስት ተከዜ ሰራ፣ ይሄ መንግስት በዚህ ግድብ ሰራ፣ ይሄ መንግስት እንደዚህ ያደረገ ብሎ ይሄን ፕሮፓጌት የሚያደርግ ሰው ወሽመጡ የተቆረጠና የሞተ ሰው ነው ብዬ ነው የማስበው። እኔ ለውጥ እየመጣ ያለው ህዝብ ላይ ነው፣ ህዝብ አመለካከት ላይ ነው ብዬ ነው የማስበው። ብትንትን ያለ አመለካከት ቢኖረንና 44 ግድብ ቢሰራ ምንም ትርጉም የለውም። ስለዚህ ይሄ የአመለካከት አንድነት፣ በህዝቡ የአመለካከት አንድነት ትግርኛ መናገር በማልችልበት መጻፍ ስለ ኢትዮጵያ ትምህርት ቤት ፈተና ለማልፍ ካልሆነ ማቃት ኢትዮጵያ ለኔ አልነበረችም። አሁን ግን የሆነ ቢዩቲ ነገር እየታየ ነው ያለው፣ የሆነ ደስ የሚል ነገር ነው ያለው። ይሄ ደግሞ ፎር ዘ ሴክ ኦፍ ፕሮፓጋንዳ ሳይሆን ቅልጥ ያለ እምነት ነገር መሆን መቻል አለበት ብዬ ነው የማምነው። ሰው ልብ ውስጥ ሁሉ መኖር አለበት። የከዚህ በፊት የኢትዮጵያ ሀገሬ ምናምን የሚለው ነገር የትኛዋ ኢትዮጵያ ብለህ ብትጠይቂው እኮ ማይሆነ ነገር አይደለም እኮ መጽሐፍ አይደለም ኮንቪንስ ሊያደርገኝ የሚገባውን የአጼ ቴዎድሮስ ኢትዮጵያ ብለው ቢሉኝ እሺ ልመን። እኔ ትግሬ ገብቷ ገዝቷል አጼ ቴዎድሮስ። ቤኒሻንጉሉ ሰውዬ እታች ያለው ሰውዬ ግን አጼ ቴዎድሮስን ምኑም እንደሆነ ላያውቃቸው ይችላል። እና ወደ ታሪክ እየተመለስን አሁን ግን ወደንም ተጠላን በዚህ ታሪካዊ ኤራ የሆነ እየፈጠርነው ነገር ያለን እሱን ነው ሞሪ ዴቨሎፕ እያደረግን መሄድ ያለብን ይመስለኝ። ያ አንድነት፣ ያ የአመለካከት አንድነት፣ ያ የዓላማ ጥራት ሲመጣ አይደለም በአንድ ተከዜ በ55 ተከዜ አይደለም በአንድ አዋሽ ግድብና ምናምን
ተአምራዊ የሆነ ስራ ሊሰራ ይችላል ብዬ ነው የማስበው። እና ዋናው ነገር ለዚች ሀገር መመኘላት ነገር የህዝቦች የልማት አመለካከት በተለይ ዲፍረንስ መኖር አለበት፣ የግድ ነው። የሰለጠነ የፕሮብለም አፈታት ዘይቤ መከተል፣ ግርግር የሌለው ነገር፣ መከባበር፣ መደማመጥ እና የፈለገ አመለካከት ይኑረው ሄደህ ቁጭ ብለህ ማውራት ነው። ሌላ ምንም ነገር የለውም። እና ይሄ ቢኖር አገሪቱ የትና የት ትደርሳለች። ሌላው ሁሉ በዚህ ስር ነው ይመስለኝ። እኔም ተጠቃሚ ሆናለሁ። ቤተሰቤንም ማየው በዛው አንጻር ነው። ጥሩ ልጆች፣ ጥሩ ዜጎች እንዲሆኑ እንደኔ ማለት ነው። ፖይንቱ አንድ ነው ይመስለኝ። እኔም በረሃ የተንከራተትኩት ለህዝብ ብዬ ነው። እነሱ ይሄን አልመኝላቸውም፣ ግን የሰለጠኑ ሰልጥነው ለህዝቤ ቫልዩ ያለው ነገር እንዲተክሉ ደግሞ እፈልጋለሁ። እግዚአብሔር የተባረከ ይሁን። ደግሞ እነሱ ይሄን ነገር ደቨሎፕ እያደረጉ ያሉ ይመስለኛል። አሁን አንዷ ሴት ልጄ ኢትዮጵያ ታልተማርኩ አይሆንም ብላ እዚህ ነው እየተማረች ያለችው። ልጁም ያው የሆነ ነገር አጥንቶ እዚህ ለመምጣት ነው የሚፈልገው። የሰው ፍቅር አለው ምናምን። ስለዚህ ቤተሰቤን ያው ጠብቅልኝ ለጤና ምናምን ነው። ኢያሱ ሃይማኖተኛ ሆንክ እንዴ? ኃይለኛ ሃይማኖት አለኝ እኔ። ሃይማኖቴ ልግለጽልሽ? ግለጽልኝ እስቲ እባክህ። እግዚአብሔርን ማምለክ ነው። የሆነ ፈጣሪ አለ። የኢትዮጵያ በርጅና የመጣ ነው ወይ ብዬ እኮ ነው ፈጣሪ ስልሽ አንቺ ፈጣሪ ጎድ ማለት እኮ ነው። አዎ እናቴ እርደንት ኦርቶዶክስ ናት። ኦርቶዶክስም በይ ምስልምናም በይ ምንም በይ ሁሉም በእግዚአብሔር ያምናል፣ በአንድ ፈጣሪ ያምናል። ጧት እየተነሳን ምን ነግረው ጎድ አሉ። በዚያ ፋክስ የምናደርግለት ኢሜይል የምናደርግለት ይሄ ደግሞ ይፈጽምልናል። ይሄ ጎድ እንግዲህ ዩኒቨርስም ሊሆን ይችላል፣ ሳይንስም ሊሆን ይችላል። ለነገሩ እኮ ወደ ሳይንስና ወደ እንትንም ስትሄጂ አበነፍሴን አባት ነፍሴን ምንድነው ብቻ የነፍስ አባቴን ብጠይቃቸው እግዚአብሔር ነው የፈጠረ ይሉኛል። ትክክል ናቸዋለሁ። እግዚአብሔር ማን ነው ብዬ ስጠይቃቸው የነበረ ያለና ዘላለም የሚኖር ነው ብለው ነው የሚነግሩኝ። ወደ ትምህርት ደግሞ ስሄድ 11ኛ ደግሞ ፊዚክስ ያስተምረኛል መምህሩ። የሰው ልጅ ደግሞ ተአተም ነው የተፈጠረው ይለኛል። አቶም ደግሞ ምንድን ነው ስለው የነበረ ያለና ዘላለም የሚኖር ነው ብለው ነው የሚነግረኝ። በዛም ሆነ ብቻ ፖዚቲቭ አንድ ኃይል አለ። ያ ኃይል ደግሞ ፖዚቲቭ ቲንኪንጋችንን ተግባራዊ ሊያደርግልን ይችላል ብዬ ነው ማስበው። እንግዲህ ይህን ሃይማኖት ታብሲው ሰጁ በጣም አመሰግናለሁ ኢያሱ። መርሐባ። ብዙ ሰዓት ተጫወትን። በጣም ነው ደስ ያለኝ ዛሬ መገናኘታችን። እንግዲህ ለመሰናበቻም ለባለቤትህ አንድ ፍቅር ዘፈን ምረጥላት ብልህ ማንን ትመርጣለህ? ኮበሌ ቢያት። ኮበሌን እንግዲህ ለባለቤትህ ልምረጥላት። እሺ እየወደደችው ስለሆነ። እሺ ኢያሱ በርሄ በጣም ነው የማመሰግነው። መርሐባ።